ሰላም እንዴት ናችሁ? ደህና ናችሁ? ይሄ የዶሮ ስጋ ነው። ታጥቦ ተዘፍዝፎ ጽድት ያለ ማለት ነው። እና ይሄንን የዶሮ ስጋ እንዴት እንደምንቀቅል አሳያችሁ ነው። ስከፍትታለን እንዴት ናችሁ ቤተሰቦቼ? ደህና ናችሁ? ያላችሁበት ሰላምና ጤና ፍቅርን፣ ስኬትን፣ ሀብትን ተመኘሁላችሁ። እውነት ሁላችንም በሰው ሀገር ላይ ነው ያለነው እና ፈጣሪ ይጠብቀን በያለንበት። በጣም ከባድ ነው። ሰሞኑን ደግሞ የምንሰማው ወሬም በጣም ያጨናንቅ ነገር ነው። አንድ እህታችን ሳውዲ ላይ እንግዲህ የተፈጠረውን ሰምታችኋል ሁላችሁም። የእውነት ፈጣሪ ማለት ነው የወጣ እግር ሳይመለስ እንዲህ ሜዳ ላይ ከመቅረት ይሰውረን። እህቶች እንግዲህ ራሳችንን እንጠብቅ። ምንም ያስጨንቅ ነገር ምንም በቃ የከፋ ነገር ቢፈጠረ ራሱ ከራስ በላይ ንፋስ አውቃለሁ። ያጨናንቃል፣ ያማል፣ ያስለቅሳል። የሰው ቤት ኑሮ በዛ ላይ እንግዲህ የወገን የዘመድ የቤተሰብ የልጅ የአባት የባል ናፍቆት አለ። ያንን ታግሰን እንግዲህ እየሰራን አንገታችን ደፍተን እየሰራን የእውነት እንደዚህ አይነት ነገር ደግሞ ለሞት የሚዳረግ ነገር ሲፈጠር በጣም ነው የሚያሳዝነው። የእውነት ከልቤን ያዘንኩት እህታችንን እግዚአብሔር አምላክ እንግዲህ በአጸደ ገነት ነፍሷን ያኑርልን። ሁላችንም እግዚአብሔር አምላክ በያለንበት ይጠብቀን። ከምንም በላይ ራሳችንን እንጠብቅ። በቃ ማይሆን ነገር ከሆነ አገሩን ለቀን መውጣት አለብን፣ ትተን መሄድ አለብን። ደግሞ የሚሆን ነገርም ከሆነ ደግሞ ራሳችን ጠብቀን በትህትና በትዕግስት ማሳለፍ አለብን። የእውነቴ ነው ብላችሁ ከምንሰራ ከሰዎቹ ጋር በፍቅር መኖር አለብን። በቃ ፍቅር ካለ የእውነት ምንም ነገር የማያሸንፈው ነገር የለም። ፍቅር ካለ ምንም ነገር እናሸንፋለን። ለምን እነሱ ፊት በጣም እንትን የሚል ነገር ካለን ዞር ብለን ማለት ነው በቃ ራሳችንን መጠበቅ አለብን። የእውነቴ ነው የሚላችሁ እና እንጃ ይሄ አንዳንዴ ንዴት ደግሞ በቃ የሆነ ትዕግስት ማጣት ምናምን አለ በሁላችን ላይ ሁላችን ጋር አለ። ግን ዋናው ምንድነው? ቆም ብሎ ማሰብ ጥሩ ነው። ቆም ብለን አስበን በቃ የመጣንበት አላማ እኔ በቃ ሰርቼ ልለወጥ መጣሁ አይደል? የሚያናድደኝ ነገር እንዳለ እያወቅኩ የሚያበሳጭ ነገር እንዳለ እያወቅኩ በቃ አንዴውኑ ስደት ወጥቻለሁ። ድህነቴ እዛው ሀገሬ አላስቀረኝም ማለት። ስለዚህ እዚህ ያለውን ነገር ደግሞ በትዕግስት መቀበል አለብን። በትዕግስት ማለት ነው፣ በትህትና ማለት ነው። ለእውነት የምንላችሁ ቤተሰቦቼ እንግዲህ በያለንበት ፈጣሪ ይጠብቀን። የዛሬ እንግዲህ ምግብ አሰራር የምንሰራው መቅሉቤ ነው። እንግዲህ ማሳያችሁ ዶሮ እንዴት እንደምንጠብስ ነው። በመጀመሪያ ሽንኩርት፣ ዘይትና ይሄ ቁርንፉድ እነሱን ያረኩበት። እንግዲህ እስከ መጨረሻ ድረስ ተከታተሉ እላችኋለሁ ልጆቼ። በተለይ አረብ ሀገር ለቆያችሁ ሳይሆን አዲስ ለምትመጡ እህቶች በተለይ ወንድሞች እንኳን ምግብ መስራት ላይ አይመደቡም አውቃለሁና ማን ያውቃል ምግብ የማይሰራበት ቤት ካጋጠማቸው የራሳቸውን ምግብ ሊሰሩ ስለሚችሉ እነሱን ቢመለከቱ አሪፍ ነው ብዬ ነው ማስበው። እንግዲህ ሽንኩርትና ዘይቱን ትንሽ ጠበስ እንዳረኩኝ ነው ይሄን የጨመርኩት። አይታችሁታል እላችኋለሁ ውዶቼ። በደንብ ተከታተሉኝ እስከ መጨረሻ ድረስ። አንዳንድ ነገር እንግዲህ ይጠቅማቸዋል ብዬ ነው ማሳያችሁና እስከ ቻልኩኝ ድረስ ምንም ነገር ለማሳየት ወዲያል አልልም። እና ቤተሰቦች ስራ እንዴት ነው ለእናንተ? የሰው ሀገር ኑሮ እንዴት ይዟችኋል? በርታ እያላችሁ ነው። ጠንክሩልኝ እንግዲህ ያለንበት ፈጣሪ ይጠብቀን ብቻ።
ክፉ ወሬ አያሰማም። የእውነት ከክፉ ከቤተሰብ ክፉ፣ ከዘመድ ወገን ክፉ፣ ከጓደኞቻችን በቃ ክፉ ወሬ አንስማ እንጂ ሌላው እንኳን በቃ መቼስ እግዚአብሔር ጤና ከሰጠን ሰርተን ተለውጠን ሀገራችን እንገባለን። ስለዚህ መጠንከር ነው ያለብን እና እንደዚህ እየገለባበጣችሁ እንዲበስል አድርጉ ማለት ነው። እንደዚህ ግልብጥ እያደረጉ እያደረግን እንሰራለን። መቼስ ዶሮ ያው እንግዲህ ሰርቪስ ጋር ሲሰራ እንደዚህ ተቀቅሎ ነው በመጀመሪያ የሚሰራው እና እኛ ቤት እንደዚህ ነው የሚሰራው። ሁሉም ጋር እንደዚህ ነው የሚሰራው። አዲስ ነገር ነው። ሰላም ቤተሰብ፣ እዚህ ጋር ማጂ ያለልኝ ይህንን ማጂ ነው የምጠቀመው። ውስጡ ላይ ሁለት አለ ማለት ነው። አጥቼ ላሳያችሁ። ውስጡ ላይ እንደዚህ ሁለት አለ። እነዚህ ጨመርኩበት። እናንተ በአንድ እጅ መስራት እንዴት ነው የሚከብደው? ሁለተኛውን ጨምሮ ዶሮአችን እንግዲህ ከለሩ እየተቀየረ ነው ያለው። እዚህ ላይ እንደዚህ አድርገን ቢያንስ 10 ደቂቃ 7 ደቂቃ እንደዚህ ካበሰልን በኋላ እናደርጋለን። ውሃ እንከልሳለን። ኧረ አንተ ተገልበጥ፣ ምን ሆነክ ነው? ይሄ ማጂ ለራሱ ማንቷል ማለት ነው። ውዶች እዚህ ጋር የፈላ ውሃ አለልኝ። የፈላ ውሃ ከልስባታለሁ። አያችሁት? አያችሁት? ደስ ሲል አያችሁት? አሁን ትክትክ ይላል ማለት ነው። ትክትክ ሲል እንከድነዋለን። ከዛ እሳቱን ቀነስ አድርገን እስከ 1 ሰዓት ድረስ መብሰል አለበት። መቀቀል ቅቅል ማለት አለበት። ከዛ ሲቀቀል ማለት ነው ይሄንን ውሃውን አንደፋም። ይሄንን ውሃውን ጥልል አድርገን ወስደን ለምንድን ነው የምንጠቀመው? ለሩዙ ነው የምንጠቀመው ማለት ነው። ያላችሁ ቤተሰብ እዚህ ጋር ትክክል ያለ ነው እና እንግዲህ እስከ 1 ሰዓት ድረስ እንደዚህ እሳቱን ቀንሳችሁ ማለት ነው መብሰል አለበት። ብስል እስከሚል ድረስ መጠበቅ አለባችሁ። በዛ በኋላ 1 ሰዓት በኋላ ታወጣላችሁ። ከዛ እንግዲህ ሩዙን መቀቀል ነው።
ከሩዝ ጋር። ያው ዛሬ የምንሰራው ምግብ መቅሉቤ ይባላል። ግን እኔ የዶሮ ስጋ መቀቀል እንዴት እንደሚቀቀል ብቻ ላሳያችሁ ነው እላችኋለሁ። ውዶቼ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ከወደዳችሁት ላይክ፣ ኮሜንት፣ ሰብስክራይብ እያደረጋችሁ አበረታቱኝ እላችኋለሁ። አመሰግናለሁ። እዚህ ጋር ከደንኩት እንደዚህ ተከድኖ ለአንድ ሰዓት ይቀመጣል ማለት ነው።